እጅግ አስደንጋጭ የሆነ ሰበር መረጃ ተሰምቷል። በደማ ውስጥ የዶፒንግ ንጥረ ነገር በመገኘቱ ምክንያት ኢትዮጵያዊቷ አትሌት የሆነችው ጉዳፍ ጸጋይ ለ4 ወራት ከውድድር መድረክ መታገዷ ነው በዚህ ሰዓት እየተነገረ የሚገኘው። ቢቢሲን ጨምሮ ትልልቅ የሚባሉ የመረጃ ምንጮች ይዘውት እንደወጡት መረጃ ጋይስ ሰበር መረጃ ወጥቷል። ኢትዮጵያን በዓለም ሻምፒዮና እንዲሁም በኦሎምፒክ እና በተለያዩ ውድድሮች ላይ የወከለችው አትሌት ጉዳፍ ጸጋይ ከውድድር ታግዳለች። አትሌት ጉዳፍ ጸጋይ የአበረታች እጽ በመውሰድ እንደታገደችና ካሁን በፊት የወሰደቻቸው በሙሉ እንድትመልስ የገንዘብ ሽልማቶች ወይም ደግሞ የሜዳሊያ ሽልማቶችን እንድትመልስ ነው የተወሰነባት። የኢትዮጵያ አትሌቲክስ ፌዴሬሽን ከኢንተርናሽናሉ አትሌቲክስ ፌዴሬሽን ጋር በመነጋገር ነው የወሰነው ብሏል። ቢቢሲን ጨምሮ ትልልቅ የሚባሉ የመረጃ ምንጮች ይዘውት እንደወጡት መረጃ ከሆነ በተለያዩ መድረኮች ላይ ለኢትዮጵያ ወርቆች እንዲሁም ደግሞ ሻምፒዮን መሆን የቻለችው ጉዳፍ ጸጋይም በደማ ውስጥ በተገኘው ሌትሮዞል በተባለው ንጥረ ነገር ምክንያት እንደ ዶፒንግ ስለሚቆጠር ምንም አይነት ውድድሮች ላይ ማለት ነው ለ4 ወራት እንዳትሳተፍ መከልከሉ እንዲሁም ደግሞ መታገዷን እየተነገረ የሚገኘው እጅግ በጣም አስደንጋጭ ነው። ከዚህ ቀደም በተለያዩ መድረኮች ላይ የወርቅ ሜዳሊያዎችን ለኢትዮጵያ በማምጣት እንዲሁም ደግሞ ሻምፒዮን በመሆን የኢትዮጵያ ስም ከፍ አድርጋ ማስጠራት የቻለችው ይህች ድንቅ አትሌት እንግዲህ በዚህ ሰዓት በዚህ ንጥረ ነገር ምክንያት ለ4 ወራት ከየትኛውም አይነት ውድድሮች መታገዷን እየተነገረ የሚገኘው እጅግ በጣም አሳዛኝ ነው። ነገር ግን እሷ በተቃራኒው በእርግዝና ወቅት ላይ እንዳለችና ልጇን በሰላም ለመገላገል እየተቃረበች እንደሆነችና ለእናትነት ዝግጁ በሆንኩበት ሰዓት ይሄን ዜና ሰምቻለሁ። እንዲሁም በእርግዝና ወቅት እንዲያግዘኝ የወሰድኩት ነገር ነው እንጂ በሩጫ ትሬኒንግ ውስጥ በፍጹም አይደለሁም። እንዲሁም በቅርቡ ማካሄደው ምንም አይነት የሩጫ ውድድር የለም። ይሄን የወሰድኩት እርግዝናዬን እንዲያግዘኝ ነው ብላ መልስ ሰጥታለች። ሶሻል ሚዲያ ላይ እጅግ በጣም መነጋገሪያ የሆነ ጉዳይ ነው። እንግዲህ እውነታውን ወጣ ተናግራለች። የኢትዮጵያ ሕዝብ ከጎኔ ስለሆናችሁ በጣም አመሰግናለሁ የሚልም መልእክቷን ያጋራችሁ በፌስቡክ። ሰብስክራይብ በማድረግ ቤተሰብ የሆኑ